ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? እሁድ እንዴት እያለፈ ነው? በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። እንደዚሁም የዓለም ዋንጫ ጨዋታዎችንም እየተከታተላችሁ እንዳላችሁ ተስፋ እናደርጋለን። የዓለም ዋንጫ ጨዋታዎችንስ እንዴት ተመለከታችሁ? ሀሳብ አስተያየቶቻችሁን በዚህ ጉዳይ አድርሱን። ዛሬም ዩናይትድን በተመለከተ በጣም በርካታ መረጃዎች እየወጡ ነው የሚገኙት። የተቃረቡ የዝውውር ጉዳዮችን በስፋት እናነሳለን። እንደዚሁም አዳዲስ ተጫዋቾች ስማቸው ከዩናይትድ ጋር ዛሬም በተለያዩ መገናኛ ብዙሃን በስፋት እየተነሱ ነው የሚገኙት። እነማን ናቸው የሚለውን እንመለከታለን። ማቲያስ ፈርናንዴዝ ውሳኔውን አሳውቋል። ምንድነው ያሳወቀው የሚለውን እናነሳለን። ከዛ በተጨማሪ ከኤደርሰን ውጭ እስካሁን ድረስ ተጫዋቾችን ለማስፈረም ለምን ዘገየ፣ መሰናክል የሆኑበት ጉዳዮች ምንድናቸው የሚለውን በጣም ሰፊ ዘገባ ወጥቷል። ይህንንም እናነሳለን። ታዲያ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሌሎቻችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩ። በምናነሳቸው ርዕሰ ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት አስፍሩልን። ወደ መጨረሻ አካባቢ ስማችሁን የምናነሳ ይሆናል። ትላንትና ሀሳቦቻችሁን የሰጣችሁን ቤተሰቦች አላችሁ። የእናንተንም ሀሳብ አስተያየት የምንመለከት ይሆናል። በቀጥታ ወደ ዛሬ ርዕሰ ጉዳዮቻችን እናልፋለን። የመጀመሪያው ጉዳይ የማቲያስ ፈርናንዴዝ ጉዳይ ነው። የ21 ዓመቱ ፖርቹጋላዊ እንግዲህ ማቲያስ ፈርናንዴዝ በዩናይትድ በዚህ ክረምት በጥብቅ ከሚፈለጉ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ታዲያ ዛሬ በወጣ መረጃ መሰረት ተጫዋቹ ወደ ኦልትራፎርድ ለመምጣት ሙሉ በሙሉ መስማማቱንና ለዩናይትድ ፍቃደኛ መሆኑን አሳውቋል የሚል መረጃ ወጥቷል። ዩናይትድ ያው እንደሚታወቀው ውድድሮች ከመጀመራቸው በፊት በአማካይ ክፍላቸው ላይ ሰፊ ማሻሻያ ለማድረግ አቀደው እየተንቀሳቀሱ ነው። እስከ 3 ተጫዋቾችንም ለማስፈረም እየሰሩ ይገኛሉና በተለይ የካሲሚሮ መልቀቅና የማኑኤል ኡጋርቴ የሚጠበቀው ስንብት አሰልጣኝ ማይክል ካሪክ በአማካይ ክፍሉ ላይ ጥራት ያለው ተጫዋች እንዲያጡ ያደርጋቸዋልና ያንን ተከትሎ ነው አሁን ላይ ትኩረት ያደረጉት አማካይ ክፍል ላይ። ዩናይትድ ያው ቀደም ብሎ እንደሚታወቀው ከኤደርሰን ጋር ስምምነት ላይ ደረሰ ቢሆንም ተጨማሪ ተጫዋቾችንም ይፈልጋል። ቀደም ሲል የኖቲንጋም ፎረስቱን ኤሊዮት አንደርሰን እና የሪያል ማድሪዱን ኦሪሊያን ሹዋሜኒን ዋነኛ ኢላማ አድርጎ ነበር ዩናይትድ። አሁን ግን ትኩረቱ ማቲያስ ፈርናንዴዝ ነው። ዌስትሃም ያው ከ80 እስከ 85 ሚሊዮን ፓውንድ መጠየቁ ዝውውሩ እስካሁን እንዲጓተት አድርጓል እየተባለ ነው የሚገኘው። ነገር ግን ዛሬ ማቲያስ ፈርናንዴዝ ሙሉ ለሙሉ ወደ ማንቸስተር ዩናይትድ እንደሚመጣና እንደ ቶተንሃም ያሉት የሚጠይቁትን ጥያቄ እንደማይቀበል አንስተዋል ወይንም ለዩናይትድ ሰዎች አሳውቋቸዋል ተብሏል። ቶተንሃም ሆትስፐር ከተጫዋቹ ጋር በግል ጥቅማ ጥቅሞች ዙሪያ ከስምምነት ለመድረስ ተቃርቧል የሚሉ ዘገባዎች ከትላንት ጀምሮ ሲሰራጩ ነበር። ተጫዋቹ ግን የሀገሩ ልጅና የዩናይትድ አምበል የሆነውን ብሩኖ ፈርናንዴዝን አሪያ አድርጎ ስለሚመለከትና ከተጫዋቹ ጋርም በቅርበት ስለሚያወራ ወደ ማንቸስተር ዩናይትድ ለመጓዝ ወስኗል የሚሉ መረጃዎች ነው በስፋት የወጡት። ዩናይትድ ታዲያ ይህንን ዝውውር እንደሚጨርስ እንደማያጠራጥር እየተዘገበ ነው የሚገኘው። አሁንም ዋነኛው መሰናክል የዌስትሃምና የማንቸስተር ዩናይትድ መስማማት ብቻ ነው እየተባለ ነው የሚገኘው። በተጫዋቹ በኩል ግን ሙሉ በሙሉ ወደ ዩናይትድ ለመሄድ ፈቃደኛ መሆኑና እንደ ቶተንሃም ያሉ ክለቦች የሚጠይቁትን ጥያቄ እንደማይቀበል አሳውቋቸዋል ተብሏል። ያ ዩናይትድ ምናልባት ይህ ዝውውር ላይሳካ ይችላል በሚል ሳንደርበርግና የብራይተኑን ካርሎስ ባሌባን በአማራጭ ይዞ እንደነበርም ዘገባዎች ሲጠቁሙ ነበር። ግን ማቲያስ ፈርናንዴዝ ዛሬ በወጣ መረጃ መሰረት ወደ ዩናይትድ መምጣት እንደሚፈልግ ለዩናይትድ ሰዎች አሳውቋል የሚል መረጃ ወጥቷል። ከዛ በተጨማሪ ዩናይትድ አዲስ የግራ ተከላካይ በዚህ ክረምት ለማስፈረም ማሰቡና ማቀዱ ሲዘገብ እንደቆየ የሚታወቅ ነው። ነገር ግን ማዝራዊ በዛ ቦታ አማራጭ ሊሆን ይችላል የሚሉ ዘገባዎች እየወጡ ነው የሚገኙት። ያው እንደሚታወቀው ዩናይትድ የኒውካስል ዩናይትድን የግራ ተከላካይ ሊዩሳልን በክረምቱ የማስፈረም ፍላጎት እንዳለው የሚታወቅ ነው። ተጫዋቹን ለማስፈረምም እስከ 50 ሚሊዮን ፓውንድ ተገምቷል። ነገር ግን ካሪክ ከዓለም ዋንጫው በኋላ ናስር ማዝራዊን በዛ ቦታ ሊሞክር ይችላል የሚሉ ዘገባዎች እየወጡ ነው የሚገኙት። ማዝራዊ በነገራችን ላይ በዓለም ዋንጫው ላይ ለሞሮኮ ብሔራዊ ቡድን በግራ ተከላካይ መስመር ብቻ ነው እስካሁን ድረስ እየተሰለፈ የሚገኘው። በምድብ ጨዋታዎች በብራዚልና በስኮትላንድ ላይ በጣም ድንቅ ብቃቱን ያሳየው በ17 ሚሊዮን ፓውንድ ብቻ ዩናይትድን የተቀላቀለው የተጫዋች በዓለም ዋንጫው ካደረጋቸው ኳሶች 91 በመቶ ያሉን በትክክል ማድረስ የቻለ ሲሆን በአንድ ጨዋታ በአማካይ 5 የኳስ ፍልሚያዎችንና 2.5 ታክሎችን በማሸነፍ በተከላካይ መስመር ላይ በጣም ድንቅ መሆኑን አሳይቷል በዓለም ዋንጫው ላይ። በተጨማሪም በአንድ ጨዋታ 4.5 ኳሶችን መልሶ በማግኘትና 4 ኳሶችን ክሊር በማድረግ በጣም ስህተት አልባ እንቅስቃሴ እያደረገ ይገኛል በሞሮኮ ብሔራዊ ቡድንና ስለዚህ ለአሰልጣኝ ማይክል ካሪክ በግራ ተከላካይነት አንደኛው አማራጭ የተጫዋች ሊሆን ይችላል እየተባለ ነው የሚገኘው። ማዝራዊ በነገራችን ላይ በሁለቱም የተከላካይ መስመር በግራና በቀኝ መጫወት መቻሉ ለቡድኑ በጣም ትልቅ ጥቅም አለው። በቀኝ ተከላካይ ስፍራ የሚጫወተው ያው
በዋናነት የቀኝ ስፍራ ተከላካይ ነው። በተቃራኒ መስመርም በተመሳሳይ ብቃት መንቀሳቀስ እንደሚችል በተግባር በዚህኛው ዓለም ዋንጫ አሳይቷል። ስለሆነም ዩናይትድ አዲስ የግራ ተከላካይ ለመፈለግ ሊያወጣ ያሰበውን 50 ሚሊዮን ፓውንድ ማዳን ይችላል የሚሉ መረጃዎች ነው የወጡት ከማዝራዊ ጋር በተያዘ። ታዲያ የተረፈው ገንዘብንም ቡድኑ ይበልጥ ሌሎች ተጫዋቾችን ለማስፈረም ያግዘዋል እየተባለ ነው። ስለዚህ አሰልጣኝ ማይክል ካሪክ ማዝራዊን በግራ ተከላካይነት ቦታ ለማጫወት ማሰቡና ማቀዱ እየተዘገበ ነው የሚገኘው ከዓለም ዋንጫ የማዝራዊ እንቅስቃሴ ጋር በተያዘ። በነገራችን ላይ ፓትሪክ ዶርጉም በዛ ቦታ ላይ መጫወት ይችላል። ነገር ግን አሰልጣኝ ማይክል ካሪክ ይበልጥ እሱን በግራ መስመር አጥቂነት ነው ለማሰለፍ የሚመርጠው። ነገር ግን ይህንን የማዝራዊን ጉዳይ እንዴት ተመለከታችሁ? ማንቸስተር ዩናይትድ የግራ መስመር ተጫዋች ከማስፈረም ውጭ በዛ ቦታ ላይ ማዝራዊን ቢያጫውት ያዋጧል ወይ በሚለው ጉዳይ ላይ ሐሳቦቻችሁን እንፈልጋለን። ሐሳብ አስተያየቶቻችሁን በዚህ ጉዳይ ላይ ማድረሱን። ዩናይትድ ያው በዚህ የዝውውር መስኮት ኮቢ ማይኑን ሊያግዝ የሚችል ኦል አክሽን ብቃት ያለው አማካይ እየፈለገ እንዳለ ይታወቃልና አሁን ላይ ኬፍረን ቱራም ከዚህ ጋር ስሙ በስፋት የተነሳ ያለ ተጫዋች ነው። በጣም ረጅም ቁመት ያለው ተጫዋች ነው። ይህ ተጫዋች በአካል ብቃቱ የአየርና የምድር ኳስ ፍልሚያዎችን ለመቆጣጠር በጣም ጎበዝ ነው። ከዛ በተጨማሪም አስደናቂ የሆነ የኳስ ቁጥጥር ክሎዝ ኮንትሮል የምንለው ያለው ተጫዋች ነው። በአመቱ መጀመሪያ የጁቬው አሰልጣኝ በነገራችን ላይ ሉቺያኖ ስፓሌቲ ይህንን አማካይ እጅግ ብልህ ተጫዋች ሲሉ መግለጻቸው ይታወሳልና አሁን ስሙ በጣም በስፋት ከዩናይትድ ጋር እየተገናኘ ነው የሚገኘው። ጁቬንቱስ ባደረጋቸው የጣሊያን ሴሪአ ጨዋታዎች ከተመለከትን ኳስ ለማስመለስና ከራሳቸው ሜዳ ክልል ወደ ማጥቃት ለመሸጋገር በዚህ ተጫዋች ላይ እንዴት እንደሚተማመኑ አይተናል። ባለፈው በነበረው የሴሪአ ሲዝን የ25 ዓመቱ አማካይ ኳስን እየገፋ ወደፊት የመውሰድ ብቃቱና የማጥቃት መስመር እይታው እንደዚሁም ደግሞ የተቃራኒ ተጫዋች የባላጋራን ጠንካራ የመከላከል አጥር በቀላሉ ለመስበር የሚችል ተጫዋች ነው። ቱራም ባለው የሰውነት ቅርጽና እንደዚሁም ደግሞ ኳስን ለመንጠቅና ተከላካዮችን አልፎ ለመሄድ በሚያደርገው እንቅስቃሴ ብዙዎች ከፈረንሳዩ ሌጀንድ ፓትሪክ ቬራ ጋርም ያነጻጽሩታልና ከሁሉ በላይ ደግሞ ተጫዋቹ ወደ ጣሊያን ከማቅናቱ በፊት በፈረንሳይ ሊግ ለኒስ ሲጫወት የነበረ በመሆኑ የኒስ ባለቤት የሆኑት ኢኒዮሶች ከፍተኛ አመራሮች ስለ ቱራም ብቃትና መልካም ስነ ምግባር በቂ እውቀት አላቸው ተብሎ ይታመናልና በዚህ ምክንያት ነው ዩናይትዶች እዚህ ተጫዋች ላይ ትኩረት ያደረጉት እየተባለ ነው የሚገኘው። ያው ዩናይትድ በፕሪሚየር ሊጉ ልምድ ያላቸውን አማካዮች ለማስፈረም እንደሚፈልግ ይታወቃል እና ዩናይትዶች ታዲያ ይህንን የዩቬንቱስ አማካይ ኬፍረን ቱራምን ለማስፈረም አሁን ላይ ፍላጎት አሳይተዋል። ጁቬንቱስ በዘንድሮው ዓመት የቻምፒየንስ ተሳትፎ በማጣቱ ምክንያት በገንዘብ ቀውስ ውስጥ ነው። በነገራችን ላይ ታዲያ ፈረንሳይ አማካይ በ35 ሚሊዮን ፓውንድ ብቻ ሊገኝ እንደሚችል ይታወቃል። ምንም እንኳን በዚህ ሰዓት ዩናይትድ ቱራምን ለማስፈረም ንቁ እንቅስቃሴ ያደረገ ባይሆንም ከሱ ልምድ ብቃትና የዋጋ ተመን አንጻር ግን የክለቡ ስፖርት ዳይሬክተር የሆነው ጄሰን ዊልኮክስ ይህንን የሴሪአ ተጫዋች ለማምጣት ጠንካራ ግፊት ሊያደርግ ይችላል የሚሉ መረጃዎች በጣም በስፋት እየወጡ ነው የሚገኙት። ካለፈው የውድድር ዘመን ሁለተኛ አጋማሽ ጀምሮ ማይክል ካሪክ ከብሩኖ ፈርናንዴስ በስተጀርባ ለሚሰለፉ ሁለት አማካዮች ጥብቅና የተወሰነ ኃላፊነት መስጠት አይፈልግም። ኮቢ ማይኑና ካስሚሮ ወደ ማጥቃት ቀጥነው ከፍ ብለው የመጫወት ነጻነት የነበራቸው ሲሆን በካሪክ ስር ቡድኑ ኳሳቶ ወደ መከላከል በሚሸጋገርበት ወቅት ደግሞ አንደኛው ሌላኛውን እንዲሸፍን ይጠበቅባቸዋልና በመሆኑም ዩናይትድ በዚህ የዝውውር መስኮት ማይኑን ሊያግዝ የሚችል ተጫዋች ማምጣት ሲያፈላልግ ነበር። በዛ ምክንያት ነው የተጫዋች ስሙ ከዩናይትድ ጋር በስፋት እየተነሳ የሚገኘው። ከዛ ውጭ ማንቸስተር ዩናይትድ በዚህ ክረምት በርካታ አዳዲስ ተጫዋቾችን ወደ ቡድኑ ለመቀላቀል ማቀዱ ይታወቃል። በተለይ ባለፈው ውድድር ዘመን በአውሮፓ ውድድሮች ባለመሳተፉ ምክንያት በአሰልጣኝ ሩበን አሞሪም ፍላጎትና ከቻምፒየንስ ሊግ የሚገኘው ገቢ በመቅረቱም ሳቢያ አነስተኛ ቁጥር ያለው ስብስብ ይዞ ነው ዩናይትድ ለመጫወት ተገዶ የነበረው። ሆኖም ክለቡ በቀጣዩ ውድድር ዓመት በአውሮፓ ቻምፒየንስ ሊግ እንደሚጫወት ይታወቃል። ይህ ደግሞ ቢያንስ 8 ተጨማሪ ጨዋታዎችን ስለሚጨምርበትና ስለሚያስከትልበት አዳዲስ ተጫዋቾችን ዩናይትድ ማስፈረም ግድ ይለዋል። ዩናይትድ በዓለም እግር ኳስ ውስጥ ካሉ ባለሀብት ክለቦች አንዱ ነው። እንደሚታወቀው በገንዘብና በስብስብ ምዝገባ ህጎች ምክንያት ግን የፈለገውን ያህል ገንዘብ ለዝውውር ላያወጣ ይችላል። በዚህ ምክንያት ነው እስካሁን ዝውውሮች ላይ የተገደበ እንቅስቃሴ ያደረገ የሚል መረጃ በሰፊው ወጥቷል። ማንቸስተር ኢቭኒንግ ኒውስ ነው ይህንን መረጃ ያወጣው። እስካሁን ዩናይትድ ለምን ተጫዋቾችን አላስፈረመም ወይንም ዘገየ በሚለው ጉዳይ ላይ ባወጣው መረጃ 5 ዩናይትድ ላይ ተጽዕኖ የሚያሳድሩ ዝውውሮች አሉ። አንደኛው የብሪ ኤግዚት ህግ ነው ብሏል እና ብሪታንያ እንደሚታወቀው ያው ከአውሮፓ ህብረት መውጣቷ አሁንም በዩናይትድ ዝውውር ገበያ ላይ ትልቅ ተጽዕኖ አለው። ቀደም ሲል የእንግሊዝ ክለቦች ከአውሮፓ ተጫዋቾችን ያለምንም የሥራ ፈቃድ በነጻነት ማስፈረም ይችሉ ነበር። ነገር ግን ማንኛውም አውሮፓዊ ተጫዋች ፈቃድ ለማግኘት በነጥብ ስርዓት ቢያንስ
15 ነጥብ ማምጣት አለበት። ይህ ነጥብ የሚሰላው በተጫዋቹ የብሔራዊ ቡድን ጨዋታዎች በሚመጣበት ክለብ ጥራትና እንዲሁም በተጫወተባቸው ደቂቃዎች ላይ ተመስርቶ ነው። በተጨማሪም ብሬግዚት ክለቦች በአመት ውስጥ እድሜያቸው ከ21 ዓመት በታች የሆኑ 6 የውጭ ሀገር ተጫዋቾችን ብቻ እንዲያስፈርሙ ያስገድዳል። እንዲሁም እድሜያቸው 18 እስካልሞላ ድረስ ተጫዋቾችን ማስፈረም አይችሉምና ለምሳሌ ዲያጎ ሊዮን ወደ ዩናይትድ ለመቀላቀል 18ኛ ዓመቱን መጠበቅ የነበረበትም በዚህ ምክንያት ነው የምታስታውሱ ከሆነ። ከዛ በተጨማሪ በእንግሊዝ ፕሪሚየር ሊግ ህግ መሰረት አንድ ክለብ በስብስብ ውስጥ በሀገር ውስጥ ያደጉ ተጫዋቾችን መያዝ አለበት። አንድ ተጫዋች ሆም ግራውንድ ለመባል ዜግነቱ ሳይታይ እድሜው 21 ዓመት ከመሙላቱ በፊት በእንግሊዝ ወይንም በዌልስ እግር ኳስ ማህበር ስር በሚገኝ በማንኛውም ክለብ ውስጥ ለ3 ሙሉ የውድድር ዘመን ወይንም ለ36 ወራት መመዝገብ መቻል አለበት። ባለፈው የውድድር ዘመን እንደ ሪስ ቤኔት፣ አማድ ዲያሎ፣ ቶም ሂተን፣ ዴርሞት ሚ ይህንን መስፈርት አሟልቷል። በአጠቃላይ በአንድ ክለብ ስብስብ ውስጥ ይህንን መስፈርት የማያሟሉ የውጭ ተጫዋቾች ቁጥር ከ17 መብለጥ የለበትም። ይሄም አንደኛው ተጽዕኖ ዩናይትድ ላይ የሚያደርግ ነው እየተባለ ነው የሚገኘው። ከዛ ውጭ በአውሮፓ ቻምፒየንስ ሊግ ደግሞ ህጉ የበለጠ ጠንከር ይላል። በነገራችን ላይ ዩናይትድ ወደ ዩኤፋ 2 ተጫዋቾች ዝርዝር ማስገባት አለበት። ቢበዛ 25 ተጫዋቾችን መያዝ የሚችል ሲሆን ከነዚሁ 8ቱ በአካባቢው የሰለጠኑ ወይንም እዛው ሎካል ትሬን የሆኑ መሆን አለባቸው። ከነዚህ 8 ተጫዋቾች ውስጥ ደግሞ ቢበዛ 4ቱ ብቻ በማህበሩ ወይንም በእንግሊዝ ሌላ ክለብ ያደጉ መሆን አለባቸው። ቀሪው 4ቱ ግን ግድ በክለቡ የሰለጠኑ በማንቸስተር ዩናይትድ አካዳሚ ያደጉ መሆን አለባቸው። ይህ ኮታ ካልተሟላ ዩኤፋ ለውድድሩ የሚመዘገበውን አጠቃላይ የ25 ተጫዋቾች ቁጥር ይቀንሷልና ከጃንዋሪ 1 2025 በኋላ የተወለዱና ከ15 ዓመታቸው ጀምሮ ለ2 ዓመት ያለማቋረጥ በክለቡ የቆዩ ታዳጊዎችን ያካተተ ሲሆን ለዚህ ዝርዝር ግን የቁጥር ገደብ የለውም እየተባለ ነው የሚገኘውና እነዚህ ጉዳዮች በጣም ተጽዕኖ እያደረጉበት ነው የሚገኙት። ከዛ በተጨማሪ አዲሱ የፕሪሚየር ሊግ የፋይናንስ ህግም ሌላኛው ዩናይትድ ላይ ተጽዕኖ ያደረገ ነው። ከሚቀጥለው የውድድር ዘመን ጀምሮ ፕሪሚየር ሊጉ ከቀድሞው የትርፍና የዘላቂነት ህግ ወጥቶ ወደ አዲስ የወጪ ጥመርታ ይሸጋግራል። በዚህ አዲስ ህግ መሰረት የክለቡ የተጫዋቾችና የአሰልጣኞች ደሞዝ፣ የኤጀንቶች ክፍያና የተጫዋቾች ዝውውር ዋጋ ክፍፍል በአጠቃላይ ከክለቡ እግር ኳስ ነክ ገቢና ከተጫዋቾች ሽያጭ ከሚገኘው የተጣራ ትርፍ 85 በመቶ ማለፍ የለበትም። ይህ ህግ ክለቦች ከእግር ኳስ ውጭ ለሚያደርጓቸው እንደ ስታዲየምና መሰረተ ልማት ማሻሻያዎች የሚያወጡትን ወጪ ስለማይቆጠር በነጻነት እንዲሰሩ እድል ይሰጣቸዋል። ከዛ ውጭ የዩኤፋ 70% የፋይናንስ ገደብም እንደዚሁ ሌላኛው ተጽዕኖ እያደረገ ያለ ጉዳይ ነው ተብሏልና እነዚህ ህጎች በሌሎች የአውሮፓ ውድድር በሌላቸው የፕሪሚየር ሊግ ክለቦች ላይ ከሚኖረው ተጽዕኖ ይልቅ ዩናይትድ ተጫዋቾችን በይፋ ወይንም በፍጥነት እንዳያስፈርም ጫና አድርጓል እየተባለ ነው የሚገኘው እና እስካሁን ድረስ እነዚህ ጉዳዮችን ለማስተካከል ነው የዩናይትድ አመራሮች እና ኢኒዮሶች ስራዎችን እየሰሩ የሚገኙትና የዝውውር ጉዳዮችም እየተጓተቱ መሆናቸውን ማንቸስተር ኢቭኒንግ ኒውስ በዘገባው ያሰፈረው። ማንቸስተር ዩናይትድ የጀርመን ብሔራዊ ቡድን አማካይ የሆነውን ፌሊክስ ኔሚቻን ወደ ኦልድ ትራፎርድ ለማምጣት ጉዳዩን እያፋጠነ ነው የሚል መረጃ በጣም በስፋት እየወጣ ነው የሚገኘው። በቦሩሲያ ዶርትሙንድ በጣም አስደናቂ ውድድር ዘመን ያሳለፈው ኔሚቻ በዚህ ክረምት ለዩናይትድ እንደ አማራጭ ሆኖ እየተነሳ ነው የሚገኘው። ይህ ተጫዋች በነገራችን ላይ በማንቸስተር ሲቲ ያደገ ነው። 25 ዓመቱ ነው። ወደ ዩናይትድ የሚመጣ ከሆነ የአማካይ ክፍል ጥራቱን ከመጨመሩም በላይ ወደፊት ይበልጥ የማደግ በጣም ትልቅ አቅም እንዳለው የሚነሳለ ተጫዋች ነው። እዚህ ዝውውር ላይ በነገራችን ላይ ሊቨርፑልም እጁ ማስገባቱ የተነገረ ነው። የተጫዋቹ አጠቃላይ ዋጋም እስከ 52 ሚሊዮን ፓውንድ ተገምቷልና ተጫዋቹ በዚህ ክረምት የዝውውር መስኮት ከጀርመን ቡንደስሊጋ በነገራችን ላይ የመልቀቅ ፍላጎት አለው። ይህንን ተከትሎም ነው ማንቸስተር ዩናይትድና ሊቨርፑል የተጫዋቹን ሁኔታ በቅርበት ወደ መከታተል የገቡ ተብሏል። በነገራችን ላይ ተጫዋቹ ባለፈው መጋቢት ነበር ከዶርትሙንድ ጋር አዲስ የ4 ዓመት ኮንትራት የፈረመው። ወደ እንግሊዝ የመመለስ እድሉ በጣም ሰፊና ኦን ሊሆን የሚችለው ግን ተጫዋቹ በራሱ ወደ እንግሊዝ መመለስ እንደሚፈልግ ግፊት በማድረጉ ነው። ዶርትሙንድ ተጫዋቹን ለመሸጥ የሚገደድበት ምንም አይነት ጫና የለበትም አሁን ላይ። እንደውም እስከ 2027 ድረስ የሚቆይ ምንም አይነት የውል ማፍረሻም የለም። ነገር ግን ወኪሎችና የተጫዋቹ የቅርብ ሰዎች ተጫዋቹ ወደ እንግሊዝ እንዲያመራ ክለቦችን እያጤኑ መሆናቸውንና ዝውውሩን በ52 ሚሊዮን ፓውንድ አካባቢ ሊጠናቀቅ እንደሚችል ግምታቸውን አስቀምጠዋል። ተጫዋቹ እንደ አውሮፓውያን አቆጣጠር በ2023 ከቮልፍስቡርግ ዶርትሙንድን ከተቀላቀለ ጀምሮ በተለይ በአካላዊ ጥንካሬ፣ በቴክኒክ ብቃቱና በታክቲክ ብላቱ በጀርመን እግር ኳስ ውስጥ በጣም ከሚጠሩ ተጫዋቾች እንደ አንዱ ልትወስዱ ትችላላችሁ። በተለይ ደግሞ ጀርመን በዓለም ዋንጫ ክሮሳውን 7-1 ባሸነፈችበት ጨዋታ ላይ በጁሊያን ናግልስማን ስር ያሳየው ድንቅ የአማካይ ክፍል የበላይነትና በዓለም ዋንጫው ላይ ያሳየው ብቃት ስሙ ይበልጥ እንዲንር አድርጎታል። በተለያዩ ክለቦችም እይታ ውስጥ እንዲገባ አድርጎታል። ለዩናይትድ በነገራችን ላይ የዚህ ተጫዋች መምጣት በጣም አስፈላጊነቱ አያጠራጥርም። ክለቡ የአማካይ ክፍል ቁጥጥር ያለው እንደዚህም ደግሞ አትሌቲክ የሆነ ጫናዎችን ተቋቁሞ መጫወት የሚችል ተጫዋች ይፈልጋል እና ተጫዋቹ ደግሞ ወደ ክለቡ የሚመጣው በቡንደስሊጋው በጣም
በጣም ራሱን ያረጋገጠና ልምድ ያካበተ ከዛ ውጭ በብሔራዊ ቡድን የሚጫወትና ራሱን ያረጋገጠ ተጫዋች ሆኖ ነው። የሊቨርፑል ፍላጎት ደግሞ ፍክክሩ እንዲኖር አድርጎታል። ሊቨርፑል ያው ከበርካታ አማካዮች ጋር ስሙ እየተነሳ ነው። በአዲሱ አሰልጣኝ የቡድኑን ፍጥነትና ጥራት ሊያስጠብቁ የሚችሉ ተጫዋቾችን እያደነ ነው የሚገኘውና ኒሜሻ ደግሞ ከእንግሊዝ እግር ኳስ ጋር ከዚህ ቀደም ጥልቅ ትስስር አለው። እሱና ወንድሙ ሉካስ ሁለቱም ወደ ጀርመን ከማቅናታቸው በፊት በማንቸስተር ሲቲ አካዳሚ ውስጥ ያደጉ ናቸው። ወንድሙ ሉካስ ባለፈው የውድድር ዓመት ወደ እንግሊዝ ተመልሶ ለሊድስ ዩናይትድ መፈረሙ የሚታወስ ነው። ፌሊክስም አሁን ተመሳሳይ መንገድ ሊከተል እንደሚችል ተጠቁሟል። እንደ አርሰናል፣ ቼልሲ፣ ሊቨርፑል፣ ዩናይትድ እና ሲቲ ሁሉም ስለ ተጫዋቹ ሁኔታ ከወኪሎቹ ጥያቄ የቀረበላቸው ክለቦች ናቸው በነገራችን ላይ። ነገር ግን አንዳቸውም ዝውውሩን ውድቅ አላደረጉትም ወይንም ኒሜሻን አንፈልግም አላሉም ለወኪሎቹ። ስለዚህ ሁሉም ይፈልጉታል ይህንን ተጫዋች። ይህ ማለት ግን ዝውውሩ በአስቸኳይ ይፈጸማል ማለት አይደለም። የገበያው ሁኔታ መጠናት አለበት። ስለዚህ የኒሜሻ ጉዳይ በዩናይትድ እንደ አንድ ተጫዋች እንደሚያያዝ ነው እየተነገረ የሚገኘው። የቦሩሲያ ዶርትሙንድ አመራሮች ጉዳዩን በተረጋጋ ሁኔታ እየተመለከቱ ነው። ረጅም ኮንትራት ያለው ውድ ተጫዋች በእጃቸው ላይ ስላለ ከሚፈልጉት ዋጋ በታች ለመሸጥ አሁን ላይ ምንም አይነት አስገዳጅ ምክንያት የላቸውም። ዩናይትድ፣ ሊቨርፑልና ሌሎችም ክለቦች ለኒሜሻ ትልቅ እድል አላቸው። ከዛ አንጻር ነው ዶርትሙንድ ተረጋግቶ እየተመለከተ ነው እየተባለ የሚገኘው። የዝውውር ዋጋው ግን በአጠቃላይ 52 ሚሊዮን ፓውንድ አካባቢ ነው እየተባለ ነው የሚገኘው። ይህም በክረምቱ በተደጋጋሚ በዝውውር ጉዳዮች ስማቸውን ከምንሰማቸው ተጫዋቾች መካከል አንደኛው ኒሜሻ መሆኑ አያጠራጥርም ይላል ዘገባው በመረጃው። ከዛ ውጭ ዛሬ ከማንቸስተር ዩናይትድ ዝውውር ጋር ስሙ በስፋት እየተነሳ የሚገኘው ዳኒ ሴባዎስ ነው። የቀድሞ የፕሪሚየር ሊጉ ተጫዋች ዳኒ ሴባዎስ በቀጣይ ነፃ ነውና ያንን ተከትሎ ዩናይትድ ተጫዋቹን ሊያገኘው እንደሚችል እየተነገረ ነው የሚገኘው። ማንቸስተር ዩናይትድ የ3 ጊዜ የቻምፒየንስ ሊግ አሸናፊ የሆነውን ዳኒ ሴባዎስን በነፃ ዝውውር የማስፈረም ሰፊ እድል እንዳለው ነው መረጃዎች እየወጡ የሚገኙት። ይህ የሪያል ማድሪድ ኮከብ በሳንቲያጎ በርናቦ በጆዜ እቅድ ውስጥ የለም። የወጡ መረጃዎች እንደሚያሳዩት ከሆነ አማካዩ የማድሪድ ቆይታው የመጨረሻ አመቱ ላይ ይገኛል። በክለብ ውስጥ በጣም በርካታ ተጫዋቾች እንደሚለቁ ነገራችን ላይ ይጠበቃል። ዩናይትድ በዚህ ክረምት እንደሚታወቀው የሚፈልጋቸው አብዛኞቹ ተጫዋቾች ዋጋቸው እጅግ ውድ መሆኑ ይታወቃል። ለምሳሌ ሳንድሮ ቶናሊ ለማስፈረም ቢያንስ 80 ሚሊዮን ፓውንድ ያስፈልጋል። የቹዋሜኒ የዝውውር ዋጋ ደግሞ ወደ 87 ሚሊዮን ፓውንድ አካባቢ ይጠጋል። ይህንን ተከትሎ የቀድሞ የአርሰናል አማካይ ዳኒ ሴባዎስ ለካሪክ እርካሽና ጥሩ አማራጭ ሊሆን ይችላል እየተባለ ነው የሚገኘው። ሴባዎስ በነፃ ዝውውር የሚገኝ በመሆኑ እንደ ቀድሞ የቡድን አጋሩ ካሲሚሮ ከፍተኛ ደሞዝ አይጠይቅም። ከዛ ውጭ ካሲሚሮ ከማድሪድ ዩናይትድን ሲቀላቀል በሳምንት 350 ሺህ ፓውንድ ይመዘገብ የነበረ ሲሆን ይህን ከፍተኛ የደሞዝ ወጪ ከክለቡ መዝገብ ላይ መቀነስ ለዩናይትድ ትልቅ እፎይታ ነው። ክለቡ በቅርብ ጊዜ ውስጥ እንዲህ አይነት እጅግ ከፍተኛ የደሞዝ ክፍያ ያለው ኮንትራት የመስጠት እቅድ የለውም። ሴባዎስ በማድሪድ በአመት 4.3 ሚሊዮን ፓውንድ ወይንም በሳምንት 85 ሺህ ፓውንድ ገደማ ያገኝ የነበረ ሲሆን ይህም በአሁኑ ሰዓት ዲያጎ ዳሎ በዩናይትድ ከሚያገኘው ሳምንታዊ ደሞዝ ጋር እኩል ነው። አሁን 29 ዓመቱ ላይ የሚገኘው ሴባዎስ በማድሪድ ቆይታው 215 ጨዋታዎችን አድርጎ 15 ዋንጫዎች በማንሳት ስኬታማ ጊዜን አድርጓል። ዩናይትድ ሴባዎስን በነፃ የሚያስፈርም ከሆነ የተረፈውን የአማካይ ክፍል የዝውውር በጀት ውድ ዋጋ ያላቸውን ሌሎች ተጫዋቾች ለማስፈረም ሊጠቀምበት ይችላል እየተባለ ነው የሚገኘው። በአሁኑ ወቅት በዌስትሃም የሚገኘውና 60 ሚሊዮን ፓውንድ ማንቸስተር ዩናይትድ ለማውጣት የወሰነበት ማቲያስ ፈርናንዴስ በዩናይትድ የዝውውር እቅድ ውስጥ ዋነኛው ተጫዋች ነው። ተጫዋቹም ወደ ኦልድ ትራፎርድ ለመዛወር ፍላጎት እንዳለው ቅድም አንስተናል። በተጨማሪም በዓለም ዋንጫ አስደናቂ እንቅስቃሴ እያደረገ የሚገኘው የክሮኤሺያ ብሔራዊ ቡድን ተጫዋች ማርቲን ባቱሪና ሌላኛው በአሰልጣኝ ማይክል ካሪክ የሚፈለግ ተጫዋች ነው። አስቶን ቪላም ይህንን ተጫዋች ይፈልገዋል። ነገር ግን ዩናይትድ የተሻለ ፍላጎት እንዳለው የተነሳ ነው የሚገኘው። ነገር ግን ሴባዎስ በነፃ ዝውውር ሊገኝ የሚችል ተጫዋች ነው እየተባለ ነው የሚገኘው። በመጨረሻም በትናንትናው መረጃችን ላይ የተሳተፋችሁ ቤተሰቦቻችን አላችሁ። የእናንተን አስተያየት እንመልከት። የሁል ጊዜ ተሳታፊያችን አብዱል ሰመድ ፈሩ በካማቪንጋ ዙሪያ ለተነሳው የካማቪንጋና ማንቸስተር ዩናይትድ ዝውውር በእኔ እምነት ከወሬ ሩመርስ የዘለለ ሊሆን አይችልም። ምክንያቱም ልጁ ኦልድ ትራፎርድ ቢመጣ ከኡጋርቴ የተሻለ ተጫዋች ሊሆን እንደማይችል በቤርናቦ በቆየባቸው ዓመታት ያረጋገጠ ይመስለኛል የሚል አስተያየት ሰጥቷል። አብዱል ጃሊል ለሰጠን አስተያየት እናመሰግናለን። ጎበዝ አረጋዊም ካማቪንጋ አያስፈልግም የሚል አስተያየት ሰጥቶናል። ያሬድ ሞገስ ዩናይትድ አያስፈርምም እንዴ የሚል ጥያቄ አንስተዋል። ቅድም ያነሳናቸው ጉዳዮች አሉ ተጽዕኖ የሚያደርጉ እስካሁን ድረስ ዝውውሮች በፍጥነት እንዳይጠናቀቁ ያደረጉ። ከዛ ውጭ ግን ከተጫዋቾች ጋር እየተደረጉ ያሉ ድርድሮች አሉ። ከክለቦች ጋር ስምምነት ላይ ከደረሰ እንደ ማቲያስ ፈርናንዴዝ ያሉ ዝውውሮች በቀጣይነት መጠናቀቃቸው የማይቀር ይመስለኛል። ከዛ ውጭ አዲሱ መታፈሪያ ኔክስት ሲዝን ማንቸስተር ዩናይትድ ሻምፒዮን ይሆናል የሚል አስተያየት ሰጥቶናል። እኛም እንጠብቃለን ሻምፒዮን እንደሚሆን። በሙባረክ በእኔ እምነት ክለቦችና ወኪሎቻቸው ሆን ብለው ተጫዋቾቻቸውን ከዩናይትድ ጋር የሚያያይዙት በሌሎች ክለቦች አይን እንዲገቡና ከፍ ያለ ዋጋ እንዲያወጡላቸው ሲፈልጉ ነው የሚል አስተያየት ሰጥቶናል። አዎ በትክክልም በተለይ ጁቬንቱስም የኬፍሪን ቱራምን ጉዳይ ያወጣው በዛ ምክንያት
ምክንያት ነው በሚል መረጃዎች ሲወጡ ነበርና አንዳንድ ተጫዋቾች ከዛ ጋር ይመስላል ዋጋቸው የናረ የሚገኘው። ለምሳሌ የሰቨርቪልን ዋጋ መመልከት ይቻላል። በጣም የናረው ዩናይትድ ከፈለገው በኋላ ነው ማለት ይቻላል። ሌሎችንም ተጫዋቾች በዚህ ጉዳይ ላይ ማንሳት ይቻላልና ሐሳብ ትክክል ነው ማለት ይቻላል። ሳሙኤል ዮሐንስም ለሰጠና አስተያየት እጅግ አድርገን እናመሰግናለን። ከዛ ውጪ ነበብ ተርፎ ክለባችን ተጫዋቾች ቶሎ የማያስፈርምበት ጉዳይ ግራ ይገባኛል። የማቲያስ ፈርናንዴዝን ዝውውር ሌሎች ክለቦች እንዳይጠልፉብን እሰጋለሁ። ኢኔሶች ምን እየሰሩ እንደሆነ ግራ ያጋባል። ቶሎ ብለው ተጫዋች ማስፈረም አለባቸው። በተረፈ ጥሩ ነው የሚል አስተያየት ይነበብ ተርፎ ከአዲስ አበባ ወርቁ ሰፈር ሰጥቶናል። ሁላችሁንም እጅግ አድርገን እናመሰግናለን። ታዲያ ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ ሌሎቻችሁ ቪዲዮ ላይክ አድርጉ። ሁላችሁም ስለምትከታተሉና አብራችሁን ስለሆናችሁ ዩናይትዳውያን ቤተሰቦቻችን እጅግ አድርገን እናመሰግናለን። በያላችሁበት ሰናይ ቀን ተመኘን። ቻው ቻው።